ሰላም ጤና ይስጥልኝ የፈጣን ሚዲያ ቤተሰቦቼ፣ አዳዲስና ወቅታዊ ዜናዎች ቶሎ እንዲደርሷችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ወደ ዜናዎቹ አመራን፣ አብራችሁን ቆዩ። የተሰበረው የካይሮ ህልምና አይበገሬው ኢትዮጵያ ሉዓላዊነት፣ ግብጽ በኢትዮጵያ ላይ የምትከተለው የውጭ ፖሊሲ ወደፊት የምናይ ይሆናል። በሌላ በፈረንሳይና በስፔን በሰደድ እሳት ምክንያት ከ300,000 በላይ ሰዎች ተፈናቀሉ። ዝርዝሩን ወደፊት የምናይ ይሆናል። የዓለማችን ሁለተኛዋ ግዙፍ ምጣኔ ሀብት ባለቤት የሆነችው ቻይና ከሚያዝያ እስከ ሰኔ ባለው የሁለተኛው ሩብ ዓመት የምጣኔ ሀብቷ እድገቷ መቀነሱን ይፋ አደረገች። ዝርዝሩን ወደፊት የምናይ ይሆናል። በመጨረሻም የእስራኤል መሪዎች ላይ የእስር ማዘዣ ያወጡት የሲሲ ዋና አቃቢ ህግ ከኃላፊነታቸው ተነሱ። ወደ ዝርዝር ዜናዎቹ አመራን፣ አብራችሁን ቆዩ። የተሰበረው የካይሮ ህልምና አይበገሬው የኢትዮጵያ ሉዓላዊነት፣ ግብጽ በኢትዮጵያ የምትከተለው የውጭ ፖሊሲ ሁልጊዜም ኢትዮጵያን በማዳከም ላይ የተመሰረተ ነው። አገሪቱን በወታደራዊ በዲፕሎማሲና በውስጥ ግጭት በማዳከም የአባይን ወንዝ በብቸኝነት ተቆጣጥሮ መጠቀም ደግሞ የካይሮ የሁልጊዜም ስትራቴጂካዊ መርህ ነው። ከሙሐመድ አሊ ፓሻ እስከ ገማል አብድል ናስር፣ ከከዲቭ እስማኤል ፓሻ እስከ አብደል ፈታህ አልሲሲ የግብጽ ገዢዎች በሙሉ ይህንን መርህ ሲያስፈጽሙ ኖረዋል። በቀጠናው የበላይነቷን ለማስጠበቅ ሱዳንን፣ የቀንዱ ሀገራትን፣ ምጽዋን እና የቀይ ባህርን በእጇ በማስገባት የዘመናት ህልሟ የነበረችው ግብጽ ይህንኑ ለማሳካት በርካታ ወረራዎችን ፈጽማለች። በመካከለኛው ምስራቅ እስከ ሩቅ ምስራቅ የዲፕሎማሲ ጫና ስታደርግ የቆየችው ግብጽ ቀደም ባሉት ዘመናት በቤተ ክርስቲያን ላይ ሳይቀር አባይን የምትነኩ ከሆነ ጳጳስ አንልክላችሁም የሚል የእጅ አዙር ጫና ለማሳደር ሞክረው ነበር። በ19ኛው ክፍለ ዘመን ደግሞ በጉንደትና በጉራ የጦር ሜዳዎች በቀጥታ ወታደራዊ ዘመቻ ኢትዮጵያን ለመውረድ ብትሞክርም በኢትዮጵያ ሰራዊት አሳፋሪ ውድቀትን ተጎናጽፋ ተመልሳለች። በወረራ ማሸነፍ ያልቻለችው ግብጽ ስልቷን ቀይራ የኢትዮጵያን ውስጣዊ አንድነት ማዳከም ዋነኛ ስትራቴጂዋ አደረገች። በሚቺጋን ስቴት ዩኒቨርሲቲ የታተመ ጥናት እንደሚያመላክተው ኢትዮጵያ ስትዳከምና በውስጥ ስትከፋፍል ግብጽ ረፍት ታገኛለች። ነገር ግን ኢትዮጵያ ስትበለጽግና በራሷ ስትተማመን ግብጽ ትጨነቃለች። ለዚህም ሲባል በየዘመናቱ ለአማጺ ቡድኖች በካይሮ ቢሮ ከመክፈት ጀምሮ በገንዘብ በወታደራዊ ስልጠናና በዲፕሎማሲ ድጋፍ በማድረግ የተረመሰ እቅዶችን ስትነድፍ ቆይታለች። አሁንም ቢሆን የሻቢያ የህወሓትና ሌሎች የሀገር ውስጥ ታጣቂዎች በማሰባሰብ ድምጽ የሚል ጥምረትና ፈጠራ እየደገፈች መሆኑን የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ይህም ካይሮ ዛሬም ቢሆን በውክልና ጦርነት ኢትዮጵያ ከጀርባ የመውጋት ፍላጎቷን አለመተው ማረጋገጫ ነው። ይህ የግብጽ ፍላጎት ምንጩ ምን ይሆን? የኢትዮጵያውያን ታሪካዊ ማንነት ከመካድ ከመርሳት ወይም ከከንቱ ምኞት ግብጽን በጉንደት እና ጎራ ጣሊያንን ባድዋ የዚያድ ባሬን ጦር በኡጋዴን ደርቡሽን በከፊት ያሸነፈውን የኢትዮጵያ ህዝብ በሀገር ሉዓላዊነት የመጣን ኃይል በጽናት የመመከት ታሪካዊ ምስክርነት የተረጋገጠ ነው። ጠቅላይ ሚኒስትር አብይ አህመድ ዶክተር ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ ዛሬም ቢሆን የብሔራዊ አንድነት አርበኝነት የሚያስቀጥል ትውልድ ያላት ሀገር መሆኗን ጠላቶች መርሳት የለባቸውም ብለዋል። በኢትዮጵያ ብሔራዊ ጥቅም ላይ ማንም ጣልቃ እንዲገባ እድል መስጠት እንደሌለብን የጠቆሙት ጠቅላይ ሚኒስትሩ የኢትዮጵያ ጠላቶች ስሌት ሀገሪቱ የማይገዛ ህዝብ ያላት መሆኗን ከመካድ ተቋማዊ ልምዳችንን ከመርሳትና ኢትዮጵያ የማንበረከክ ከንቱ ምኞት ላይ የተመሰረተ መሆኑን አስረድተዋል። ጠቅላይ ሚኒስትሩ ሲደመድሙም እንኳንስ ህወሓት፣ ሻቢያ፣ ግብጽና ሱዳንን ቀርቶ ማንም ቢመጣ በኢትዮጵያ ሉዓላዊነት በኩል ቅንጣት ታክል ስጋት የለም በማለት የኢትዮጵያን ዝግጁነትና አይበገሬነት አረጋግጠዋል። በሌላ በፈረንሳይና በስፔን ለቀናት በዘለቀውና በኃይለኛ ንፋስ እንዲሁም በከፍተኛ ሙቀት ሳቢያ ለመቆጣጠር አዳጋች በሆነው ሰደድ እሳት ምክንያት ከ300,000 በላይ ሰዎች መኖሪያ አካባቢያቸውን ለቀው ለመውጣት ተገደዋል። የእሳት አደጋ ሰራተኞች በደቡብ ምዕራብ ፈረንሳይ የተከሰተውን ሰደድ እሳት ለመቆጣጠር ሌሊት ከቀን ጥረት እያደረጉ ቢሆንም ኃይለኛ ንፋስ እሳቱን በቀጥታ ወደ ቦርዶስ ከተማ እየገፋው ይገኛል። በዚህም ምክንያት ተጨማሪ 55,000 ሰዎች አካባቢያቸውን ለቀው እንዲወጡ ተነግሯቸዋል። ይህም ከደቡብ ምዕራብ ግዛቶች ጊሮንድና ላንድስ ብቻ የተፈናቀሉ ሰዎችን ቁጥር ወደ 250,000 ያደርሱታል። ኃይለኛ ንፋስና ደረቅ አየር እሳቱን ለመቆጣጠር እጅግ አዳጋች እንዳደረገው የገለጹት የእሳት አደጋ ተዋጊዎች ሲሆኑ የፈረንሳይ መንግስት ለአደጋው ምላሽ ለመስጠት ጦሩን እስከ ማያሰማራት ደርሷል። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን በሰጡት መግለጫ ፈረንሳይ ከጉዳቱ በኋላ እንደገና እንደምትገነባና መንግስታቸው አስፈላጊው ነገር ሁሉ እስኪያሟላ ድረስ ከተጎዱት ጎን ይቆማል ብለዋል። በሌላ በኩል ደግሞ የአስቸኳይ ጊዜ አዋጅ በታወጀባት ስፔንም እሳቱ በማድሪድ ከተማ አቅራቢያ በከፍተኛ ሁኔታ እየተስፋፋ ይገኛል። የስፔን
ጠቅላይ ሚኒስትሮች ፔድሮ ሳንቼዝ ከፊታችን አስቸጋሪ ጊዜያት እንደሚኖሩ ያስጠነቀቁ ሲሆን የቫሌንሺያው ባለስልጣናት ደግሞ በእሳት አደጋው ምክንያት አንድ ሰው ህይወቱ ማለፉን አረጋግጠዋል። በአውሮፓ ምድር ከፍተኛ ውድመት እያስከተለ ያለው ይህ የሰደድ እሳት አሁንም ሲሆን ሙሉ በሙሉ አልተቆጣጠረም። የዜናው ዝርዝር እንደደረሰን ማድረሳችን እንቀጥላለን። በሌላ ወደ ቻይና አቀናን። የዓለማችን ሁለተኛዋ ግዙፍ ምጣኔ ሀብት ባለቤት የሆነችው ቻይና ከሚያዝያ እስከ ሰኔ ባለው የሁለተኛ ሩብ ዓመት የምጣኔ ሀብቷ እድገቷ መቀነሱን ይፋ አደረገች። ለዚህ የምጣኔ ሀብት መቀነስ ደግሞ በሀገር ውስጥ ያለው ደካማ ሸማቾች ፍላጎትና በቀጠናው እያበበ ያለው የኢራን ጦርነት ዋነኛ ምክንያቶች መሆናቸው ተገልጿል። ይፋ የሆኑት የጠቅላላ የሀገር ውስጥ ምርት ወይም የጂዲፒ አዛዦች እንደሚያሳዩት የቻይና ምጣኔ ሀብት በሁለተኛው ሩብ ዓመት ያደገው በ4.3 በመቶ ብቻ ነው። ይህም ቤጂንግ ቀደም ሲል ካስቀመጠችው የእድገት ግብ አነስተኛ ያደርገዋል። በመጀመሪያው ሩብ ዓመት ሀገሪቱ የ5 በመቶ እድገት አስመዝግባ የነበረ ቢሆንም አሁን ላይ ግን መቀነሱ ታይቷል። ምንም እንኳን ባለፈው ሰኔ ወር የቻይና ወጪ ንግድ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ27 በመቶ ከፍተኛ እድገት ቢያሳይም የሀገር ውስጥ ፍላጎት ማቀዝቀዝ ግን ምጣኔ ሀብቱን ወደ ታች ስቦታል። ቻይና ባለፈው መጋቢት ወር የምጣኔ ሀብት እድገት ኢላማዋን ከ4.5 እስከ 5 በመቶ ማድረጓ ይታወሳል። ይህም እንደ አውሮፓውያን አቆጣጠር በ1991 ወዲህ አገሪቱ ያስቀመጠችውን ዝቅተኛ የእድገት ግብ ሲሆን ተንታኞች እንደሚሉት ይህ ውሳኔ የቻይና መሪዎች ምጣኔ ሀብቱን በተሻለ ተለዋዋጭነት ለማስተዳደር ያስችላቸዋል። ይህ አሁን ይፋ የሆነው ዳታ የካቲት 21 ቀን 2018 ዓ.ም የተጀመረው የኢራን ጦርነት ሙሉ የሩብ ዓመት ተጽዕኖ የሚያሳይ የመጀመሪያው መረጃ ሲሆን አገሪቱ እንደ አውሮፓውያን አቆጣጠር በ2022 ከኮቪድ-19 ገደቦች ከወጣች በኋላ የተመዘገበ ዝቅተኛው የምጣኔ ሀብት እድገት ሆኖ ተመዝግቧል። የቻይና ብሔራዊ የስታቲክስ ቢሮ አሃዞቹን ይፋ ሲያደርግ ባወጣው መግለጫ በዓለም አቀፍ ደረጃ በርካታ ውጫዊ አለመረጋጋቶችና እርግጠኝነትን የቀነሱ አደገኛ ምክንያቶች ተጋርተውብናል በማለት ስጋቱን አብራርተዋል። የዓለም ሁለተኛዋ ምጣኔ ሀብት ባለቤት የሆነችው ቻይና ያጋጠማት ይህ መቀነስ በዓለም አቀፍ ገበያና ንግድ ላይ ምንም አይነት ተጽዕኖ ያሳድራል የሚለው በቀጣይ የሚታይ ይሆናል። በሌላ ዘገባችን ደግሞ በጋዛ የተፈጸመው የጦር ወንጀሎችን ሲመረምሩና በእስራኤል መሪዎች ላይ የእስር ማዘዣ ባወጡት የሚታወቁት የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ሕግ ካሪም ሃን በቀረቡባቸው የወሲባዊ ጥፋት ውንጀላዎች ምክንያት ከኃላፊነታቸው ተነሱ። በአውሮፓውያኑ 2021 የፍርድ ቤቱ ሶስተኛ ዋና አቃቢ ሕግ ሆነው የተመረጡት ካሪም ሃን ካለፈው ወር አንስቶ ከስራ ታግደው የቆዩ ሲሆን አሁን ላይ ከኃላፊነታቸው ለማንሳት የቀረበው ውሳኔ በ82 ድጋፍ ድምጽ ጸድቋል። የፍርድ ቤቱ ተቆጣጣሪ አካል እንዳሳወቀው ዋና አቃቢ ሕጉ ከኃላፊነታቸው እንዲነሱ የተደረገው ከድርጅቱ አዲስ ሰራተኛ ጋር ተገቢ ያልሆነ የወሲባዊ ግንኙነት ፈጽመዋል፣ እንዲሁም ሰራተኛዋ ያቀረበችውን ለአቤቱታ እንድታቆም ተጽዕኖ ለማሳደር ሞክረዋል በሚል ነው። ይህ ድርጊታቸውም ከባድ የኃላፊነት ጥሰትና የስነ ምግባር ጥፋት መሆኑን ፍርድ ቤቱ ማረጋገጡን አስታውቋል። በበኩላቸው ካሪም ሃን የቀረቡባቸውን ወንጀላዎች በሙሉ አጥብቀው አስተባብለዋል። ይህን ጠበቃ በሰጡት መግለጫ ውሳኔውን ህጋዊነትና ፍትሃዊነት ባላቸው መንገዶች ሁሉ እንደሚሞግቱ ተናግረዋል። ሆኖም ውሳኔውን በየትኛው ህጋዊ መንገድ እንደሚሞግቱ እስካሁን ግልጽ አልሆነም። የዓለም አቀፍ የወንጀል ፍርድ ቤት ድምጽ መስጠት ሂደቱ በኋላ ባወጣው መግለጫ 125 አባላት ሀገራት በተገኙነት ልዩ ስብሰባ የተላለፈውን ይህንን ውሳኔ መገንዘቡን ገልጾ ለሰራተኞቹ ደህንነቱ የተጠበቀና መከባበር ያለበት የሥራ አካባቢ ለመፍጠር መስራቱን እንደሚቀጥል አስታውቋል። ይህ የካሪም ሃን ከኃላፊነት መነሳት በፍርድ ቤቱ ቀጣይ የጋዛ ምርመራዎችና ውሳኔዎች ላይ ምን አይነት ተጽዕኖ ያሳድራል የሚለው አሁን ከፍተኛ ትኩረትን ስቧል። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። በሌላ ዘገባ እስከምንገናኝ ሰላም ሁኑ። መልካም ጊዜ